ዛሬ ደግሞ ባለፈው ካቆምነው እንቀጥላለን። ወርክ ክላስተር ጀምረን ነበረ። የቃላት ክፍሎች የተለያዩ 10 ቃላት እንዳሉ ተማምረን ነበረ እና ቨርብ ላይ ነበረ ያቆምነው ወይም ግስ ላይ። ዛሬ ደግሞ አድቨርብ ኦ ሱብስታንቲቭ ተውሳከ ግስና ስም የሚሉትን እናያለን። ተውሳከ ግስ ወይም ደግሞ አድቨርብ ምን ማለት ነው? ኢን ኦር ክላሰስ ኦን በስክሪቨር ቨርብ ግሱን የሚያብራራ ስለሱ የሚናገር ቃል ሁሉ ተውሳከ ግስ ይባላል። ተጨማሪ ማለት ነው። ቨርቡን ወይም ግሱን የሚያብራራልን ግስን የሚገልጽ የቃላት ክፍል ተውሳከ ግስ ይባላል። ምሳሌዎች መውሰድ እንችላለን። ደስማከር ጎት በጣም ይጣፍጣል። አሁን ይሄ ስማከር ስናየው ግስ ነው። እሱን የሚያበራልን ደግሞ ጎት የሚለው ነው። ይጣፍጣል፣ በጣም ጥሩ ነው ብሎ የሚገልጽልን ያለው ጎት ነው ማለት ነው። እሱ ተውሳከ ግስ ይባላል። ደስማከር ዶሊም ካልን ደግሞ ዶሊ አሁንም ልክ እንደ ጎት ክፍሉ የተውሳከ ግስ ክፍል ነው የሚሆነው። ያ ሶቨር ጎት ጥሩ ተኛለሁ። ሶቨር ቨርብ ነው። ጎት ደግሞ ግስ ነው። ጎት ደግሞ ተውሳከ ግስ ማለት ነው። ሶቨር ግስ ሲሆን ጎት ደግሞ ተውሳከ ግስ ማለት ነው። ጥሩ ተኛለሁ፣ ብዙም አልተኛ ወይም መጥፎ ነው የምተኛው ለማለት ደግሞ የአይሶቨር ዶሊ ካልን ዶሊ አሁንም አገልግሎቱ አንድ አይነት ነው፣ ተውሳከ ግስ ይሆናል። የሚቀጥለው ደግሞ የኮምር ራስክት ቶሎ ብዬ እመጣለሁ፣ በፍጥነት እመጣለሁኝ ማለት ነው። ይሄም ራስክት ኮመር የሚለውን ነው የሚያብራራልኝ ያለው። በፍጥነት የሚለው አሁን ተውሳከ ግስ ነው ማለት ነው። ወይም ደግሞ በኋላ ቀስ ብዬ እንመጣ ከሆነ ደግሞ የኮመር ሳይንት ካልን ወይም ሳይነረ ካልን ደግሞ ሁለቱም አንድ ናቸው፣ ተውሳከ ግስ ነው ምድባቸው። አሁን ወደ ሌላኛው የቃላት ክፍል እንሄዳለን። ሱብስታንቲቭ የሚባል ማለት ነው። ሱብስታንቲቭ ስም ነው። ይሄ ሱብስታንቲቭ ስም ሲባል ለነገር ሊሆን ይችላል፣ ለውልቀ ሰዎች ሊሆን ይችላል፣ ወይም ደግሞ የሆነ ሀሳብ ጽንሰ ሀሳባዊ ነገር ሊሆን ይችላል። አሁን እንደምናየው ኤን ኡር ክላሰስ ኦን በታይነር የንስታንደር ሱብስታንቲቭ ማለት ኤን ኡር ክላሰስ ኦን በታይነር የንስታንደር ማለት ነገር ማለት ነው። ይቅርታ እዚህ ነገ ብቻ ነው የተጻፈው፣ ነገር ማለት ነው። ወይም ደግሞ ኢንዲቪደር ውልቀ ሰዎች ማለት ነው የሚገልጸው። ሌላው ደግሞ አብስትራክት ቤግሬፐር ማለት የማይጨበጥ ነገር፣ የማናየው ነገር ግን ስም ያለው ማለት ነው። ጽንሰ ሀሳብ ሊሆን ይችላል። እነዚህም በምሳሌ እናያቸዋለን። የንስታንደር ስንል አሁን ነገር ነው ብለናል። ለምሳሌ ኤት ቡር አንድ ጠረጴዛ፣ የንስታንደር የምናየው ማለት ነው፣ የምንይዘው የምንጨብጠው ነገር። አንድ ቴሌቪዥን ኤንቴቨ፣ አንድ ቤት ኤት ሁስ፣ አንድ ብርጭቆ ኤት ግላስ። ኢንዲቪደር ያልነው ደግሞ ውልቀ ሰዎች አንድ ሰውዬ ኤንማን፣ አንዲት ሴት ኤንዳመ፣ አንድ አስተማሪ ኤንላረር፣ አንድ ጓደኛ ኤንቬን፣ አንድ አባት ኤንፋር፣ አንድ እናት ኤንሙር እና እያለ ይሄድ። አንድ ሐኪም ኤንሌገ፣ አንድ ተማሪ ኤንኤልኤፍ። እነዚህ ሁሉ ሱብስታንቲቭን ያሳያሉ ማለት ነው። አብስትራክት ቤግሬፐር ያልነው ደግሞ የማይጨበጥ ነገር ነው ብለናል። የማናየው ማንዳሰው ግን ስም ያለው ነገር ማለት ነው። ስዕላዊ ነገር ነው ይሄ ጽንሰ ሀሳብ። ለምሳሌ ኤንኢዴ አንድ ሀሳብ፣ ፍስሐ ደስታ፣ ኤንግሌደ ነፃነት፣ ኤንፍሪሄት እውነት፣ ኤንሳንሄት ፍትህ፣ ኤንሬትፈርድሄት እንለዋለን ማለት ነው። እነዚህ አሁን ሱብስታንቲቭ ወይም ደግሞ የስም መለያው ምንድን ነው? ብዙ ጊዜ አርቲክል የሚሉት ኤን ወይም ኤት ይሰጡታል ከፊት።
በሌላው ደግሞ የምንለየው ለምሳሌ መጨረሻዎቹ ነፃነት ኤን ፍሪሄት ብለናል። እውነት ኤን ሳንሄት ብለናል። ፍትህ ኤን ሬትፈርድሄት። ሄት የሚጨርሱ ቃላት ጠቅላላ አንደኛ ሰብስታንቲቭ ናቸው። በዛ ላይ ደግሞ የሚወስዱት አርቲክል ኤን ነው።